ባለ ሻሽ ጥምጣሙ ሰው መገደላቸው ተሰምቷል። ኢራንን ለ46 ዓመታት ወጥረው የገዙት አያቶላ አሊ ኻሜኒ መገደላቸው በፋርሳውያን ዘንድ ትልቅ ስጋትን ፈጥሯል። ይህ መረጃ እጅግ አነጋጋሪና የዓለምን ፖለቲካዊ መልክ ሊቀይር የሚችልም ትልቅ ዜና ተደርጎ እየተወሰደ ነው። ፋርሶች አሁን ላይ መሪያቸው አያቶላ አሊ ኻሜኒ መገደላቸውን አረጋግጧል። ይህ ምናልባትም በማህበራዊ ሚዲያ እየተሰራጨ ያለ መረጃ የውጥረት መገለጫም ሊሆን እንደሚችል እየተነገረ ነው። እንዲህ ያለ ሁነት ቢፈጠር ሊኖር የሚችለው ከባድ ተጽዕኖ ቀድሞ የተገመተ ሲሆን የአያቶላ መሞት አሁን ሁኔታውን ወደ ባሰ ፖለቲካዊ ውጥንቅጥ ውስጥም ከቶታል። አያቶላ አሊ ኻሜኒ ከ1981 ዓመተ ምህረት ጀምሮ የኢራን የበላይ መሪ ሆነው እያገለገሉ የሚገኙ በአገሪቱ ፖለቲካዊ፣ ወታደራዊና ሃይማኖታዊ ጉዳዮች ላይም የመጨረሻ ውሳኔን የሚሰጡ ግለሰብ ናቸው። የኢራን አብዮት መሪ የነበሩት አያቶላ ኻሜኒ ሲያርፉ ነው ስልጣን የተረከቡት። ከዛ በፊት የአገሪቱ ፕሬዝዳንት ሆነውም አገልግለዋል። በኢራን ህገ መንግስት መሰረት የበላይ መሪው የጦር ኃይሎች ጠቅላይ አዛዥ ነው። የስርዓቱን የመንግስትን መገናኛ ብዙሃንና የዝነኛውን የኢራን አብዮታዊ ዘብ መሪዎችን የሚሾሙትም እሳቸው ነበሩ። ለምዕራባውያን በተለይም ለአሜሪካና እስራኤል ባላቸው ጠንካራ ተቃውሞ ይታወቃሉ። እስራኤልን ሰይጣን፣ አሜሪካንንም የዚህ ምድር አበጣባጭ ሲሉ የሚገልጹት የ81 ዓመቱ አዛውንት ዛሬ ህይወታቸው መነጠቁ ተሰምቷል። ኢራን በክልሉ ያላትን ተጽዕኖ ለማስፋትና የሽምቅ ተዋጊ ቡድኖችን ማለትም እንደ ሂዝቦላና ሐማስ ያሉትንም በመደገፍ ረገድ ዋነኛ መሐንዲስ እንደሆኑ ይታመናል። አያቶላ አሊ ኻሜኒ መገደላቸው በብዙዎች ብዙ ነገር እያስባለ ነው። የስልጣን ሽግግር ውጥረትን ጨምሮ ቀጠናዊ ጦርነት ያባባሰ ችግርም እንደሚነሳ እየተነገረ ነው። የኢራን አብዮታዊ ዘብ የተገደሉበትን መሪውን ጨምሮ በርካታ የጦር ጄኔራሎቹን አጥቷልና በእስራኤል ላይ የማያዳግምና ላለፉት 100 ዓመታት ያልታየ ጥቃትን እንደሚሰነዝርም ዝቷል። በኢራን ህገ መንግስት መሰረት አንድ መሪ የሚመረጠው በባለሙያዎች ምክር ቤት ወይም አሰምብሊ ኦፍ ኤክስፐርት ነው። ሆኖም በወግ አጥባቂዎችና በመጠነኛ ለውጥ ፈላጊዎች መካከል ከፍተኛ የስልጣን ሽኩቻ ሊነሳ እንደሚችል እየተገመተ ነው። ይህንን ፖለቲካዊ ስንጥቃት ደግሞ ዋሽንግተንና ቴልአቪቭ ተጠቅመው የራስ የሚሉትን መንግስት በቴህራን ሊያነብሩ እንደሚችሉ ይነገራል። ኻሜኒ ለ35 ዓመታት በስልጣን ላይ በመቆየታቸው የእሳቸውን ያህል ተቀባይነት ያለው ተተኪ ማግኘትም አስቸጋሪ ሊሆን ይችላል። ክልላዊ ጦርነቱ ሌላኛው ነው። የአገሪቱ የመገናኛ ብዙሃን ጥቃቱን የፈጸሙት እስራኤልና አሜሪካ ናቸው ብለው ካወጁ በኋላ ይህ ቀጥተኛና ከፍተኛ የሆነ ወታደራዊ አጸፋን ሊያስከትል እንደሚችል እየተናገሩ ነው። ይህም ቀድሞውኑ በውጥረት ውስጥ ያለውን የመካከለኛው ምስራቅ ቀጠና ወደ መጠነ ሰፊ ጦርነት ሊከተው እንደሚችል የሚያጠራጥር አይደለም። የውስጥ አለመረጋጋትና ፖለቲካዊ ውጥረት ሌላኛው ራስ ምታት የሆነባት ኢራን በኢኮኖሚና በሰብአዊ መብቶች ረገድ ቅሬታ ያላቸው ዜጎች የመሪውን መለወጥ እንደ ድል በመጠቀም መጠነ ሰፊ ተቃውሞዎችን ሊያስነሱ ይችላሉ ተብሎ ይገመታል። ይህ ደግሞ መንግስት ኃይል ተጠቅመው እርምጃ እንዲወስድ ሊያደርገው ይችላል። አሁን የአያቶላ አሊ ኻሜኒ መገደል የኢራን መንግስት አረጋግጧል። 40 የሐዘን ቀናትንም አውጇል። የኢራኑ ጠቅላይ መሪ አያቶላ ኻሜኒ መገደላቸው የኢራን መንግስትን ለክፉ ሐዘንና ለበቀል ምላሽ ያዘጋጀም ሆኗል። መሪው እስራኤልና አሜሪካ ቅዳሜ ዕለት ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የአገሪቱ መገናኛ ብዙሃን እየተናገሩ ይገኛል። የአሜሪካና እስራኤል ጥቃት የኢራን ጠቅላይ መሪ አያቶላ ኻሜኒ መገደልን ተከትሎም የአገሪቱ ጦር እጅግ አስከፊ የሆነ ያጸፋ እርምጃ እንደሚወስድ ማስጠንቀቁ መካከለኛው ምስራቅን ወደ ለየለት ብጥብጥ እንዳይከት አስግቷል። ባለፉት ሰዓታት ከኢራን ጦርነት ዋና ዋና የተያዙ በርካታ ክስተቶች ውስጥም አንደኛውና ቁንጮ ሆኗል። አያቶላ አሊ ኻሜኒ ቢሮአቸው ውስጥ መገደላቸውን የአገሪቱ መገናኛ ብዙሃን ማረጋገጣቸው ለ37 ዓመት የመሩት ጠንካራውን የሃይማኖት መሪ የተገደሉባት ኢራንም የ40 ቀናት ብሔራዊ ሐዘን ማወጇ
ከላቲን እስከ ካሪቢያን ከኤሲያ እስከ አፍሪካ ድንጋጤን የፈጠረ ሆኗል። የኢራን እስላማዊ አብዮታዊ ዘብም ለመሪው መገደል አጸፋ የሚሆን አስከፊ ጥቃት የአሜሪካ ጦር ሰፈሮችና በእስራኤል ላይ እንደሚፈጽም አስጠንቅቋል። በኢራን ህገ መንግስት የአያቶላ አሊ ኻሜኒ ተተኪ የሚመርጠው እርሳቸውም እዚህ ስልጣን ላይ በመሾማቸው የአመራር ሊቃውንት ጉባኤ ነው። ጥቃቱ ከተፈጸመና የኻሜኒ ሞት ከተረጋገጠ በኋላ አንዳንድ ኢራናውያን ደስታቸውን ሲገልጹ የታዩ ሲሆን ሌሎች ደግሞ ሀዘን ላይ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው አያቶላ ኻሜኒ በታሪክ ከታዩ እጅግ ክፉ ሰዎች ውስጥ አንዱ ነበሩ ብለዋል። የኻሜኒ ሞት የኢራንን ህዝብ አገሩን መልሶ ለመያዝ የሚያስችለውን ብቸኛው ታላቅ እድል እንደሆነም ገልጸዋል። የቀይ ጨረቃ መረጃ ደግሞ ኢራን ውስጥ በተፈጸመ ጥቃት ከ200 በላይ ሰዎች ተገድለዋል የሚል ሆኗል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ በበኩሉ 40 ገደማ የኢራን ባለስልጣናት መሞታቸውን ዘግቧል። ኢራን በመካከለኛው ምስራቅ ባሉ የአሜሪካ አጋሮችና የአሜሪካ የጦር ሰፈሮች በሚገኙባቸው ቦታዎች ላይም ጥቃቶችን ፈጽማለች። ጥቃቱ ከተሰነዘረባቸው መካከልም ዱባይ፣ ዶሃ፣ ባህሬንና ኩዌት ይገኙበታል። በዓለም ላይ እጅግ በርካታ በረራዎችን ከሚያስተናግዱ የአቪዬሽን ማዕከላት አንዱ በሆነው በዱባይ ዓለም አቀፍ አውሮፕላን ማረፊያም እንዲከሽፍ የተደረገ ኢራን የሚሳኤል ስብርባሪዎች ወድቆ 4 ሰዎች እንደቆሰሉ የአገሪቱ መንግስት አስታውቋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታመር በበኩላቸው ብሪታንያ ዜጎቿንና ቀጠናዊ አጋሮቿን ለመጠበቅ ስትል የተገናጀ ቀጠናዊ መከላከል ዘመቻ ውስጥ የተሳተፈች መሆኑንም አስታውቋል። አሁን ውጥረቱ ተባብሷል። በኢራን በሚገኝ ትምህርት ቤት ላይም ሌላ ጥቃት ደርሷል። እስራኤል ባደረሰችው በዚህ ጥቃትም 108 ሰዎች መገደላቸው ተነግሯል። ከአባስ አራጋቺ እስከ አያቶላ አሊ ኻሜኒ ጀምሮ የጄኔራል ሳሊም ቃሲም ሱሌማኒን ገፈት የቀመሱም ሆነዋል። አሁን በኢራንና በመካከለኛው ምስራቅ ምን ሊፈጠር ይችላል የሚለው የብዙዎች ጥያቄ ሆኖ የቀጠለ ጉዳይ ሆኗል። በእርግጥስ የመጨረሻው የኢራን ንጉስ ልጅ የአያቶላ አሊ ኻሜኒ መገደል የአገሪቱን አቅጣጫ ሊቀይር ይችላል ማለታቸው ዳግም ከ4 አስርት ዓመታት በኋላ ወደ ቴህራን እንዲመለሱ ያደርጋቸው ይሆን? አሜሪካ ውስጥ ስደት ላይ ያሉት የመጨረሻው የኢራን ንጉስ ሻህ ልጅ ሬዛ ፓህላቪን የጠቅላይ መሪው አያቶላ አሊ ኻሜኒ ሞት በደስታ መቀበላቸውን የሚገልጽ ጽሑፍም አውጥተዋል። ፓህላቪ ምሽት ላይ በአሜሪካ ዋሽንግተን ፖስት ጋዜጣ ላይ ባወጡት ጽሑፍ የነጻነታችሁ ሰዓት ተቃርቧል በማለት ለኢራን ህዝብ መልእክት ላስተላለፉት ፕሬዝዳንት ዶናልድ ትራምፕ ምስጋናን አቅርበዋል። ለግማሽ ክፍለ ዘመን ያህል እስላማዊ ሪፐብሊኳ የጎረቤት ሀገራትን ሉዓላዊነት ስትጥስ፣ በዓለም ዙሪያ ግጭቶችን ስታቀጣጥል እንዲሁም የኒኩለር መሳሪያዎችና ኒኩለር የሚያስወነጭፉ ርቀት ተጓዥ ሚሳኤሎችን ለመታጠቅ ስትሰራ ቆይታለችና መመታቷ አግባብ ነው ብለዋል። የእስላማዊ ሪፐብሊኳ እጅግ አስከፊ ወንጀሎች የተፈጸሙት ግን ሀገር ውስጥ ነው ሲሉም እኚህ ሬዛ ፓህላቪን ጽፈዋል። ባለፈው ጥር ላይ ተቃውሞ በወጡ ሰልፈኞች ላይ በተወሰደ እርምጃም በሺ የሚቆጠሩ ተቃዋሚዎች መገደላቸውን በማሳያነት ጠቅሷል። የአገሪቱ ቀጣይ ጉዞ አዲስ ህገ መንግስት ማርቀቅና በህዝበ ውሳኔ መጽደቅን በመቀጠልም ዓለም አቀፍ ታዛቢዎች በተገኙበት ነፃ ምርጫዎች ማካሄድን ማካተት እንደሚገባው ተገልጿል። ብዙ ጊዜ ታሪክ የሚታጠፍባቸውን ነጥቦች አስቀድሞ አያሳውቅም። ነገር ግን የሀገርን አቅጣጫ መቀየር የሚችሉ አጋጣሚዎች ከድፍረት አመራርና አብሮነት ጋር ይመጣሉ ሲሉም ለቴህራናውያን ኮርኳሪ ጽሑፋቸውን አጋርተዋል። በእርግጥስ የታላቁ የፖለቲካና ሃይማኖት መሪ አያቶላ አሊ ኻሜኒ መገደል ኢራንን ወደ የትኛው የፖለቲካ አቅጣጫ ሊወስዳት ይችል ይሆን? ሁሉንም የምናይ ይሆናል። ውድ የፍኖት ሚዲያ ቤተሰቦች ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ሌሎች ወቅታዊ ጉዳዮችና ትኩስ መረጃዎች እንዲደርሷችሁ ማድረግን አትዘንጉ እንላለን። ሰናይ ጊዜ ተመኘን።